ዘራፊው ካዝና 118ን በግራይንደር እየሰበረው ነው። በዚህ ሰዓት ግን የወለድ ባንክ ማናጀር ወደ ውስጥ እየገባ ስለነበረ ወለሉን በርብረው ለመውጣት ሞከሩ። ነገር ግን ያ ወለል የጅምላ መቃብር ነበረ። ይህን ሲሆን ከውጭ በኩል ሰላይ አስቀምጠዋል። ይህን የተቀነባበረ ወንጀል የሚፈጽሙ ዘራፊዎች ናቸው፣ አደገኛ ዘራፊዎች። ፊልሞቻችንን ከወደዱ ሰብስክራይብ እና ሼር በማድረግ ቤተሰብ እንዲሆኑ፣ ቀጣይም ቪዲዮ እንዲመጣለት ሰብስክራይብ በማድረግ ቻናላችን ቤተሰብ እንዲሆኑ ጋብዞታለን። በዚህ ከተማ ውስጥ በጣም የታወቀ እና አደገኛ የሆነ የወንጀል ቡድን አለ። መራቸው ማይክል ይባላል። ራሱን የጥቁሩ ንጉስ እያለ ይጠራል። ነገር ግን ዋናው ስራው አደንዛዥ እጽ ማዘዋወር፣ ሰዎችን አፍኖ ብር መጠየቅና የሴተኛ አዳሪ አዘዋዋሪ ነበረ። እሱ ያላደረገው አንዳች እኩይ ተግባር የለም። ሆኖም ግን አንድ ትልቅ ምስጢር ይዛል። እሱም የንግስቷን ልዕልት ነውረኛ ፎቶዎችን በእጁ አስገብቷል። እነዚህ ፎቶዎች ከተጋለጡ የንጉሳዊ ቤተሰቡ ስም ስለሚጠፋ ማይክል በተያዘ ቁጥር ያለምንም ክስ ይለቀቃል። ይህንን ማስፈራሪያ እንደመታመኛ በመያዙ የማይክል ድፍረት ከጊዜ ወደ ጊዜ እየጨመረ ነው። በመጨረሻም የብሪታንያ መንግስት ይህን ጉዳይ መታገስ ስላልቻለ የደህንነቱ መስሪያ ቤት ጉዳዩን በጥብቅ እንዲያስተናግደው አዘዘ። በሎድ ባንክ በተሰበሰበ መረጃ መሰረት ዳይሬክተሩ ለቲም ለተባለ ወኪል ለዚህ ምስጢራዊ ተልዕኮ ሙሉ ስልጣን ሰጠው። ከቲም ጋር በተመሳሳይ ክፍል የምትሰራው እንግሪድ የእቅዱን የመጀመሪያ ደረጃ ጀመረች። የማር ወጥመድ ዘዴን በመጠቀም የማይክል ቤተሰብን ተጠጋች፣ አልፎ ተርፎም ወንድሙን ሐኪምን። ነገር ግን እንግሪድ በአደንዛዥ እጽ ይዞታ በፖሊስ ተያዘች። ቲም ይህንን አጋጣሚ በመጠቀም ማርቲን ነፃነቷን እንድታገኝ ፎቶዎችንም እንድሰርቅለት ቅድመ ሁኔታ ቀረበላት። ፎቶዎችንም ከባንኩ ካዝና ለመስረቅ ደግሞ ፕሮፌሽናል ሌቦች ያስፈልጓት። ለዚህ ስራ የመረጠችው ቴሪ ነበረ። ቴሪ ካገባ በኋላ ከወንጀል ርቆ ነበረ እንጂ የቴሪ ስራ በጣም እየቀዘቀዘና የብር ዕዳ ስላለበት አበዳሪዎችም ሁሌም ስለሚያስቸግሩት የዚህ ስራ ዋና አቀናባሪ ሆነ። ምንም እንኳን የስራው አደገኝነት ቢያቅም የገንዘቡ መጠንና የቀረበችለት ሐሳብ ግን እምቢ ለማለት አስቸገረው። ቴሪን ኃላፊነት ለመውሰድ ወሰነ። ውሳኔውን አድርጎ ከቢሮና ቤቱ ወጣ። ማርቲን አንድ ሱፍ የለበሰ ሰው ጋር ግን ስተዋራያት ይህንም ጥርጣሬ ፈጠረበት። ነገር ግን ወደ ኋላ የሚልበት ጊዜ አልነበረውም። ቴሪ ቡድኑን ማደራጅ ጀመረ። ከጓደኞቹ መካከል ዴቭ የፊልም ተዋናይ፣ ኬቨን ፎቶግራፊ ይገኙበታል። በማግስቱ በጓደኛቸው በኤዲ ሰርግ ላይ ተገኝተው እቅዱን አወጡ። ዴቭ እና ኬቨን አካባቢውን ቅኝት ሲያደርጉ ሉቮግል የተባለው አደገኛ ሰው ባንክ አካባቢ ተመለከቱ። ሉቮግል በባንክ ውስጥ ሚስጥራዊ ሳጥን እንዳለው ይታወቃል። በመቀጠልም በቡድኑ ለስራ የሚያስፈልጉ መሳሪያዎችን ያዘጋጀ አንድ ጥገና ሰራተኛም እዛ አካባቢ አለ። ስራው ሲጀምሩ ግን በቲም ሰዎች ክትል ይደረግባቸው ነበረ። የቲም ሁኔታዎችም በአካል ሪፖርት ያደርጉ ነበረ። ቡድኑ ሰኞ ጠዋት ባንኩ ከመክፈቱ በፊት የሌብነት ተልዕኮን ለማጠናቀቅ በከፍተኛ ፍጥነት እየሰራ ነው። ነገር ግን የሚያካሂዱት ቁፋሮ በአካባቢ ያለውን የዶሮ ቤት ይረብሽ ነበረ። ኤዲ በውጭ ሆኖ በባንኩ ዙሪያ ያለው ሁኔታ ይቃኝ ነበረ። በፓርኪንግ መግቢያና መውጫ በኩል አጠራጣሪ እንቅስቃሴ ካገኘ በኋላ ለውስጥ ያሉ ሰዎች ይጠቁም ነበረ። ቴሪ እና ቡድኑ በቁፋሮ ላይ ሳሉ ያልታሰበ ነገር ገጠማቸው። ኮሎኔሉ እንደነገራቸው ከሆነ የቆፈሩት ያለው ከለንደን የምድር ውስጥ ባቡር ወለል በታች የሚገኝ የጅምላ መቃብር በአቧራና በአጥንቶች መካከል ሆነው ስራቸው መቀጠል ነበረባቸው። ስራው በጥሩ ሁኔታ እየሄደ ነገር ግን በዚህ መች ኤዲ በውስጥ ያሉ ዘራፊ የወኪ ቶኪ ያደረጉት ነገር በአንድ የአማተር ሬዲዮ ባለሙያ ተጠለፈ። ሰውየው ስለ ባንክ ዘረፋ ሲያወሩ በመስማቱ ወዲያው ለፖሊስ አሳወቀ። ፖሊስ ጥቆማውን ተቀብሎ በለንደን የሚገኙ ባንኮች መፈተሽ ጀመረ። ነገር ግን ቴሪና ቡድኑ ለጊዜው አረፍ ብሎ ስለነበር ፖሊሶቹ ሲፈትሹ ምንም አይነት ድምጽ መስማት አልቻሉም። ዘርፊያውም ተቋርጦ ነበር። በመጨረሻም ዘራፊዎቹ አደጋውን ሁሉ አልፈው ወደ ዋናው ካዝና ዘልቀው ገቡ። ካዝናዎቹ ሲበረብሩ ብዙ የወርቅ ጌጣጌጥ፣ ገንዘብና ብዙ ሀብት አዩ። የማርቲን ትኩረት ግን ሙሉ ለሙሉ ያረፈው በሳጥን ቁጥር 118 ነበር። ሳጥኑን ውስጥ ከፍተው የፈለገችውን ፎቶ አገኘ። ነገር ግን ስለዚህ ሌሎች አልተናገረች። ድንገት አንድ አምቡላንስ መጥቶ ከባንኩ ፊት ለፊት ሲቆም ነገሮች ተበላሹ። ኤዲ ሁኔታውን ለማሳወቅ ወኪ-ቶኪውን ሲጠቀም በአቅራቢያው ያሉ ፖሊሶች ንግግሩን ሰሙ። አደጋ እንዳለ ስላወቁ ዘራፊዎቹ በፍጥነት ዕቃቸው መሰብሰብ ጀመሩ። ቲም በበኩሉ ዘራፊዎቹ ሲወጡ ለመጥለፍ ሰዎችን አዘጋጅቶ ነበር። ነገር ግን ቴሪ ከዚህ በፊት ባሩ ውስጥ ሆኖ ያቀደውን የመውጫ ዕቅድ ተግባር አደረገ። ለሹፌር ደውሎ የጭነት መኪና አዘጋጀ። ቴሪ ሁሉንም ቡድን እየመራ ወደ ምስጢራዊ ቦታ ወሰዳቸው። ኮሎኔልና ሌሎችም ድርሻቸውን ተቀበሉ። ዴቭ ግን በፍርሃት ተውጦ ድርሻውን ትቶ ብቻውን ሸሸ። በኋላ ላይ
ቲም ወደ ባንኩ ሲገባ የተሰበረውና የተበላሸውን የልዑል ባንክ ካዝና ተመለከተ። ፖሊሶችም ቦታው ላይ ደርሰው ነበር። ነገር ግን ትልቁ ኪሳራ ደረሰበት የወንጀል አለቃው ሉ ቮግል ነበር። ቮግል ጉቦ የሚመዘገብበት ሚስጥራዊ ደብተሩ በቴሪ እጅ መግባቱን ሲያውቅ ጨርቁን ጣለ። ሉ ቮግል ኪሳራውን ለፖለቲከኞችና ለማይክል ኤክስ አሳወቀ። ነገሮቹ ተወሳሰቡ። ቴሪና ቡድኑ ፎቶዎችና መዝገቡን ለመመለስ ከመንግስት ይቅርታ ሰነድ፣ አዲስ ፓስፖርትና የመውጫ ፈቃድ ጠየቁ። ቲም ይህንን ጥያቄ ለዳይሬክተሩ አቀበለ። መጀመሪያ ላይ ዳይሬክተሩ ችግሩ የንጉሳዊ ፎቶግራፍ ብቻ መስሎት ነበር። አሁን ግን የሉ ቮግል መዝገብ በመሰረቁ ብዙ የመንግስት ከፍተኛ ባለስልጣናትና ፖሊሶች በሙስና ሊጋለጡ ጉዳይ ከፍ ስላለ ዳይሬክተሩ ብቻ መወሰን አልቻለም። ሚዲያዎችም ስለዚህ ጉዳይ እንዳይዘግቡ ፓርላማ ትዕዛዝ አወጣ። ሉ ቮግልም በበኩሉ የጠፋበትን መዝገብ ለማስመለስ እና ዘራፊዎችን ለማደን ተዘጋጀ። ሉ ቮግል የጠፋበትን መዝገብ ለማግኘት ሙሰኛ ከሆኑ ፖሊስ ጋር መካከል ጀመረ። በድንገት ቀናት በኋላ ያየው ሰው ትዝ አለው። ዴቭ የሚባል ፊልም ተዋናይ በመንገድ ላይ ፎቶዎችን ያነሳ ነበር። ቮግል ነገሩ ስላጠራጠረው ሙሰኛ ፖሊሶቹን ዴቭን ፈልገው እንዲያመጡ ታዘዘ። ዴቭ ሊሸሽ ሲል ተያዘ። ፖሊሶቹ በአሰቃቂ ሁኔታ ሲያሰቃዩት መቋቋም ስላልቻለ የጓደኞቹን ስም ተናገረ። ሙሰኛ ፖሊሶቹ መረጃውን ይዘው መጀመሪያ ወደ ማርቲን ቤት ሄዱ። ነገር ግን የኤም15 ሰዎች ቀድሞውኑ ቦታውን ስለያዙት ወደ ውስጥ መግባት አልቻሉም። በዚህ ጊዜ የልዑል ባንክ ዘረፋ ዜና መላው ለንደንን አናውጦት ነበረ። ፖሊስ በሬዲዮ የተላለፈውን የዘራፊዎችን ንግግር በዜና ላይ ያሰማ። የቴሪ ልጅ የአባቷን ድምፅ ከሬዲዮ ላይ ሰምታ አወቀችው። ለእናቷም ነገረቻት። የቴሪ ሚስትም ዌንዲ በጭንቀት ላይ ያለች ለቴሪ ደወለች። ቴሪም በዝርዝር ጉዳይ የሚያስረዳበት ጊዜ አልነበረም። እኔ ደህና ነኝ፣ አንቺና ልጆችን አሁን ካላችሁበት እንድትወጡ ብሎ አስጠነቀቃት። ቴሪ ስልኩ እንደዘጋ ወደ ጋራ ደወለ። ሉ ቮግል ቴሪን አስፈራራው። ኤዲ በሕይወት እንዲተርፍ ከፈለክ የጉቦ መዝገቡና የንጉሳዊ ቤተሰቦች ፎቶ አምጣ ሲል አስፈራራው። ቴሪ ግራ ተጋባ። ፎቶዎቹ ለነጻነቱ ብቸኛ ዋስትናዎች ናቸው። መዝገቡን በተመለከተ ግን የሚያውቀው ነገር አልነበረም። ቮግል የቴሪን መልስ አልወደደውም። ምን ያክል ጨካኝ እንደሆነ ለማሳየት በጎን የነበረውን ዴቭን ተኩሰው እንዲገሉ ለሙሰኛው ፖሊስ ትዕዛዝ ሰጠ። ጥይቱ ሲተኮስ ኤዲ በፍርሃት ተርበተበተ። ቮግል መዝገቡን ለማምጣት 1 ሰዓት ብቻ አለ፣ አለበለዚያ ኤዲም ይገደላል አለው። አሁን ትልቅ አጣብቂኝ ውስጥ ገባ። መዝገቡን ለቮግል ቢሰጡት ኤዲ ይለቀቃል። የኤም15 ሰዎችም በእነሱ ላይ ይነሳሉ። ለኤም15 ሰዎች ፎቶውን ቢሰጡ ኤዲ ይገደላል። በሌላ በኩል ቮግል መዝገቡን ካገኘ በኋላ በሕይወት እንደማይተዋቸው ግልጽ ነው። ቴሪ በሁለቱም ወገኖች እርስ በርስ ለማጋጨት ወሰነ። ለቮግል ደወለ። ነገ ጧት 11 ሰዓት ላይ ባቡር ጣቢያ ጠብቀኝ ብሎ መመሪያ ሰጠ። በዚህም አንድ ነገር ከተፈጠረ የጉቦ መዝገቡን ለጋዜጠኞች ይሰጣሉ ብሎ አለው። ቮግል እስር ቤት ለሚፈራ ተስማማ። በሚያሳዝን ሁኔታ ግን ማይክል ኢንግሪድን ወደ አንድ እርሻ ቦታ ወስዶ ገድሏት ነበረ። በማግስቱ ቴሪና ቡድኑ በከባድ መዘጋጀት ልውውጡ ከመደረግ በፊት አንድ ወሳኝ ነገር ለማረጋገጥ ፈለገ። የወቅቱ የባንክ ዘረፋ ጉዳይ እየመረመረ ያለው ፖሊስ አዛዥ ማንነቱን የምርመራው ዋና ኃላፊ ኢንስፔክተር ሮይ እንደሆነ አወቁ። ሰዓቱ ደረሰ። ሁሉም ጣቢያው ተገናኙ። ቴሪ ማርቲን ለብቻ የተንቀሳቀሰ የኤም15 ሰዎችም ቦታውን ይዘው ነበር። ሲሄድ በቀጠሮ ቦታ ሲጠብቅ የመጣው ሰው ቲም ሳይሆን የኤም15 ሰው የበላይ ኃላፊ ነበር። ግብይቱ በሰላም እንዲጠናቀቅ ሁኔታዎችን እያመቻቸ ከማርቲን ጋር ለአጭር ጊዜ ተገናኘ። ይህ በእንዲህ እንዳለ ቴሪ በዘጋጀበት ቦታ ብቻውን ይጠብቅ ነበር። በዚህ ጊዜ ወዲያው ግን ወጥመድ መሆኑ ስለገባው ወደ ኋላ መሸሽ ሞከረ። ሁለቱ ወገኖች ልውውጡን በፍጥነት አከናወኑ። ቴሪ ፎቶቹን አስረከበ፣ የይቅርታ ሰነዱንም ተቀበለ። ይህ እንደሆነ ወዲያው ሉ ቮግልና ሙሰኛው ፖሊስ ኤድን ይዘው ለመሸሽ ሞከሩ። ቴሪ ሉ ቮግል ላይ ደረሰና በቦክስ ደበደበው። በዚህ ጊዜ ሙሰኛው ፖሊስ ቴሪ ለመምታት ሽጉጥን አወጣ። ነገር ግን ቴሪ ቀድሞ እርምጃ ወሰደ። ኤዲን አዳነና ፖሊሱን አሰናከለው። ልክ በዚህ ቅጽበት ዋና ኢንስፔክተር ሮይ ከቡድኑ ጋር በፍጥነት ቦታ ላይ ደረሰ። ሮይ ቮግልና ሙሰኛ ፖሊሶችን በቁጥጥር ስር አዋለ። ይህ እንዲህ ሲሆንም ዋና ኢንስፔክተር ሮይ ሕጉን በማክበር ይቅርታ የተደረገላቸው ስለሆነ ቴሪና ጓደኞቹን በነጻ ለቃቸው። ቴሪም ቃሉን ጠብቆ የሉ ቮግልን የጉቦ መዝገብ ለኢንስፔክተር ሮይ አስረከበ። የኤም15 ሰዎች አሁን የንጉሳዊ ቤተሰቡን ክብር የሚነኩ ፎቶዎቹን ስላስመለሰ ስለ ማይክል ኤክስ የሚጨነቅበት ምክንያት አልነበረውም። ወኪሎቹ ወዲያው ወደ ትሪኒዳድ ሄደው ማይክልን በቁጥጥር ስር አዋሉት። በኋላ ግን የኢንግሪድ አስክሬን ማይክል በገደላት እርሻ ውስጥ ተቀብሮ አገኘ። በመጨረሻም ማይክል ኤክስ በፈጸማቸው ታላላቅ ወንጀሎች በሞት ቅጣት ተቀጣ። የአስደናቂ ፊልም እንዲህ ነበረ፣ ዘ ባንክ ጆብ። የዛሬው ፊልማችን ይህን ይመስል ነበረ። ፊልማችንን ከወደዱት ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።